አየኸው አይደል? ይሄን የምድር ገነት እንዴት ያምራል ደግሞ በልቁልቁል ሲያዩት። አሁን ለማንኛውም ዶሮ አሁን የሚያስፈልገውን ቦታ ባይሆን ተካለህ መጥተህ ናቡቴን እንድታናግርልኝ። ታዲያ መንገዱኝ እርሶ ጠይቀው ማንም ይላል ያሉትን አደርጋለሁ። ናቡቴን ባይሆን ጠዋት ሄጄ አናግረዋለሁ እንዲያስብበት። አዎ ይሄን ቦታማ ብቻ አልተውም። ይሄ ነገር እኮ አዘነበለ። ቆይ እንጨት ቆርጬ ማስደገፍ አለብኝ። ስማ ናቡቴ፣ ከጌታዬ ቃል እምቢኝ ያሻፈረኛል ካደል የኋላ ኋላ እሺ ማለት ላይቀር ምን አለ እኔንም ባታደክም። የአባቶችን ርስት አልሰጥም ባልኩ ለምን ትስትብኛለህ? ስለዚህ ቶይ ቆይ እንደማንኛውም ሰው በራሴ ሀብት የመወሰን መብት የለኝም እንዴ? ጌታዬ እኮ ያሉት ይሄን ለኔ ስጠኝና ትክት ወስዳለህ ነው። ምን ነው አንተ ሞትን ቀረብከው? እሺ ብትል አይሻልም? ደግሞ በምትኩ ጥሩ ቦታ ይሰጡሃል። አይ ጌታ ያኛው ቦታ ጥሩ ቢሆን መቼ እኔን አንጣ ይሉ ነበር። ይልቁንስ አልሰጥም ብሎ አልበላቸው። ስልጣንህን ተጠቅመህ አታስፈራራኝ። የአባቶችን ርስት አሳልፌ አልሰጥም። ይልቁን አንተም ሂድልኝ፣ ላይ አልፈልግም። ቀን እንዳረሳት አሁንም ቢሆን እድሉ አለ። እሺ ብትል ነው የሚሻልህ። ደግሞ ያኛውንም ቦታ ቢሆን እንደዚሁ ማልማት ትችላለህ። የአባቶች ምናምን አትበል። ከሞታ ያስጥልህ የማሳ ለምን አትሄድልኝም? ስራ የለህም? አትምጡብኝ አልኩ። በቃ ሂድልኝ። የትም ላደርስ አትንፈራገጥ። ይቺን አመልህን እንዳረሳት። ጌቶችማ ያንተን ጥጋብ ካላስተነፈሱልኝማ ያው አይ አባቴ ይቺን እንቁ የሆነች ቦታ እንዳቆየልኝ እኔም እስከ ሞት ድረስ ጠብቃታለሁ። እቺ ማሳ እንቁ የሆነች የተቀደሰች ናት። ስለዚህ ፍሬዋንም ለሚበሉት ሁሉ ፈውስ ነው። ከዚህ በኋላ ርስቴንም አሳልፌ አልሰጥም፣ ጠብቃታለሁ። ምን ነው ቆየ ከበረን አልፈርም ብሎት ይሆን እንዴ? ምን ነው ቆየ ከበር የርክበትን ጉዳይ አልተሳካም እንዴ? አይ ጌታዬ፣ ልጁ በቀላሉ የሚፈራ አይደለም። ምንም ብለው ወይ ፍንክች ብሏል። አረ ይሻላል። እንደው ለመሆኑ በምትኩ እንስጠን ብትለው እምቢ አለ እንዴ? አዎ እስክሞት እጠብቃታለሁ አለ። ግን እሱ ስለምን አይተውትም? ማሳ እንደሆነ አሉት። ከእሱ ምን ጠፍቶ? ከበረ ከልክ አለፍክ። ማሳውን እፈልገዋለሁ። ዝም ብሎ ማሳ አይደለም፣ ቦታው እንቁ ነው። በውስጡም ብዙ ነገሮች አሉ። ፍሬው ቢሆን ሲበሉት መንፈስን ያድሳል። ስለዚህ ማሳውን እፈልገዋለሁ። እንደዛማ ከሆነ ጌታዬ፣ እኔ አንድ ሐሳብ አለኝ። እኮ ምንድነው ሐሳብህ? እስኪ ንገረኝ። ወንድ በሚስት ከመጡበት ወታደር በሀገር ከመጡበት እንደማይደራደር ሁሉ ናቡቴም ሚስቱን ይዘን ብናስፈራራበት ወደ መስመር የሚገባ ይመስለኛል። ከበረ
ለዚህ እኮ ነው አማካሪ ያደረኩ። አሁን ጥሩ አልክ። ሚዲያው ከዛ ወፈፌ ጋር ሆኖና ሚስቱን አምጡልኝ። እሺ ጌታዬ፣ እንዳሉት እናደርጋለን። አሁኑን አምጡልኝ። እንዲህማ በኔ ላይ ይቀልድብኛል። በተከበርኩበት ሀገር በተፈራሁበት ቀየ የማንም ምናምንቴማ ሲቀልድብኝ ቆሜ ላይ አምጡልኝ። እሺ ጌታዬ። የማንም ወይኔ ጌታቸው እንዲህ አባቱ ይልቀኝ ነው። ኤልዛቤል ነይ እስቲ። አባቶቻችን እንዴት አይነት ቦታ አስረክበዋና አርፈዋል መሰለሽ። ይሄው እድሜ ዘመናችንን ምንም ሳንቸገር ብንኖር በዚህች ቦታ ነው። ልክ ብለሃል። ይህች ቦታ ትብታችን የተቀበረባት ናት። ለዚች ቦታ እስከ ሞት እንታገልላታለን። አደራ ራስሽን ጠብቂ። ሰሞኑ የተፈጠረውን ነገር ታውቂ የለ። ወርቄንማ በመዳብ አልለውጥም፣ እንቁዬንም በእንጀራ አልቀይርም። እሞትላታለሁ እንጂ ይልቅ ሴት ናት ስቃይ አትችልም ብለህ ከሆነ በርስቴ ከመጡ ቀልድ አላውቅም። አንቺማ እንዲህ ቆራጥ ከሆንሽልኝ እኔ ለምን አስባለሁ? ርስቴንም አሳልፌ አልሰጥም። የምናመልከው የምንወደው አምላክ ይጠብቀናል። እሱን ይዘን ደግሞ ምን ያስፈራናል? የቅዱሳን አምላክ ክፉን ያርቅልን። አሁን እኔ ከዚህ ትንሽ ቆያለሁ። አንቺ በጊዜው ሂጂ ውጪ። እሺ ራስህን ጠብቅ። ምን ላይ ናቡቴ ሚስት ደግሞ ዛሬ ካለውጡ አመሸች። እንጃ ዞሮ እንጠብቃት። ባሮጃችንን ብንገባ ጌቶች ይቀየማሉ፣ ቀር ይላቸዋል። ምን ቅር ብቻ ይሰቅሉናልም እንጂ መምጣቷም አይቀርም። አዎ ታግሰን እንጠብቃት። እሱ ሳይሻል አይቀርም። በል አሁን እንግዲህ የመጣንበትን ዓላማ እናሳካ። እንገደኝ እንጂ ሰራ ጀቀና ከዚህ ያባ هذا هبرتني
ምነው ዛሬው አለውትሮ አመሸች? አምሽታ አታውቅ ነበር? ከጎረቤት ሂጅ ልጥራት እንዴ? ወሬ ይዛ ነው የሚሆነው ነገር ትመጣለች። ትንሽ ልጠብቃት። ብዙም አትዘን፣ አትጨነቅ። ይልቅ እዚህ ሰነድ ላይ ብፈርም ይሻላል። ሚስት በሰላም እንድመጣ ከፈለክ የፈለግከውን አድርግ። ደስቴንም ማሳልፍ ያልሰጥም። ምን አሻፈረኛል? በክብር ስለተጠየቅ ነው እንዴ? ጌታዬ ለአንተ ያሳዩት ርህራሄ ጀግና አደረገ መሰለኝ። ይልቅ እሷን በማታውቀው አታንገላቷት። እኔ ያለሁላችሁ የለ ያው እኔን ሰዱኝ። እኔ ያልገባኝ ለአንድ ማሳ ይህ ሁሉ መስዋዕትነት ምንድን ነው? ነገሩ አንተ አይገባም። ሁሉ ነገር ማሰብ ያስፈልገዋል። ለዛ ነው የማይገባህ። በለው እንጂ ሲሰድበን ቆመህ ታየዋለህ እንዴ? አሁን ይሄን መትቼ ምን እጠቀማለሁ? ጌቶች ሁለቱንም አንጠተናቸዋል። ምን እናድርግሎት? እሳት አቀጣጥሉልኝ፣ ውሃም አዘጋጁ። አሁን ወዶ ሳይሆን በግዱ ይፈርማታል። እሺ ጌቶች ያሉት እናደርጋለን። ማደርጋትን እኔ ነኝ የማውቀው። እንዲህም አልፍቶኝ ይወምጣል አይደል? ቀስቅሱት ይሄንን ከፍ። እሺ ጉልበተኛው እንዲህ ከእጄ መግባት ላይ ቀረ ብዙ ነገር አለፋኝ። አሁን ሌላ ነገር ማብዛት ጥሩ አይደለም። ትፈርማለህ አትፈርም? አልፈርም። የፈለግከውን አድርግ እንጂ። ኧረ አትቸኩል። አንተማ ምንም እኮ ነው። አምጡልኝ ሚስቱን።
እሰረቱ በደንብ ጠበቅ አድርገህ እሷን ተዋት። እኔ ያለሁላችኋለሁ። እኔ እንደፈልጋችሁ አድርጉ። እንተዋታለን ግን አንተ ከፈረም ናቡቴ የአባቶችን ርስት አሳልፈህ እንዳትሰጥ ምንም ቢፈጠር። ባልና ሚስቱ እንኳን እንዲህ በዋዛ የሚፈርሙ አይመስሉም። ለምን ሲቀውን አትጀምሩም? ሚስት እንዲህ ትሰቃይ ከማየት ብትፈርም አይሻልም? ድገሟት። ያልበቀው መሰል ኤልሳቤጥ አሁንስ ኤልሳቤጥ እኔ እንዲህ ሳደርግሽ ማየት አልችልም። በቃ ፈርማለሁ። ናቡቴ እንዳታደርገው። እንደዛ ነው። እሷን ብኝ ካለች አንተ ከተስማማህ እጅህን እንፍታህና ፈርም። እሱም አልተስማማም። የጋለውን ብረት አምጡልኝ። በሉ እጇን ድብና አድርገህ ተኩሳት። ኤልሳቤጥ አይወለም። እሷን ተዋት። አሁን እዚህ መጮህ አያዋጣም። እንድንተዋት ከፈለክ ፈርም። ቆይ ጌቶች ማሳውን ይሄን ያህል እምቢ ያሉት ለምንድን ነው? ለምን አንተዋቸውም? ለተራ ማሳ ቦታው ቀላል ቦታ አይደለም። እንዲህ በቀላሉ አልተውም። እንደውም ከቻልክ ሲከውን ከፍ አድርገው በአንገቷን አንጠልጥልኝ በገመድ። ናቡቴ የኔ መሞት ርስታችንን የሚያቆየው ከሆነ አደራ ርስቴን አሳልፈህ እንዳትሰጥ። ኤልሳቤጥ እኔ እንደዚህ ያደርጉሽ ማየት አልችልም። እንደዛ ከሆነ ፈርማ እንተዋት። እንፍታለን። አንጠልጥሏል። ኤልሳቤጥ ሬሳውን አንሱና አስገቡት። ወደ አመሻሹ ላይ አወርዳችሁ ወደ ተጣሉት። ማንም ሰው እንደማያገኘው አድርጋችሁ።
ነግሬሃለሁ። ብትፈርም ነው የሚሻልህ። የእሷ ዕጣ ፈንታ አንተ ላይ ይደርሳል። ጅብ ከሄደ ውሻ ጮኸ ነው ነገሩ። የፈለከውን አድርግ። የአባቶችን ርስት አሳልፌ አልሰጥም። ግደለኝ። ሞትማ ለአንተ እረፍት ነው። ከዛ እኛም ሳንጠቀምበት ሀገር ገዥ ማሳውን ለሌላ ይሰጠዋል። አሁን በደንብ አሰቃዩልኝ። ወዶ ሳይሆን በግዱ ይፈርማታል። ትፈርማለህ? አፈርም ትፈርማለህ? አፈርም አፈርም አሁንስ ትፈርማለህ? አፈርም ይህ ሲቃ አልበቃውም መሰለኝ። መዶሻና ሚስማር አምጡልኝ ፍጠን። ትፈርማለህ? አማራጭ ሰጥቻለሁ። ትፈርማለህ? አፈርም ፈርም እኮ ነው የምልህ። አስገቡና ሰሩት። ምንም አይነት ምግብ እንዳሰጡት ይሄን ሰሞን ገልጡ። በደንብ ተከታተለው። ባይነቁሃል አደራ። ምን እንደሚፈጠር ታውቃለህ? እሺ ስማ አንተ ትንሽ ውሃ ታቀምሰኝ አምጣልኝ እስኪ። ተው እማይሆን አትጠይቀኝ። ይህ ምን ሆነ ነው ልጅ ለብቻ መሬት የሚስትን ነፍስ የገበርከው? ዝም ብለህ ስጣቸው። አንተ ስለ ቦታው አታውቅም። ስንት አባቶች ሞተውላት፣ ስንት የተጋደሉላት ነች። እኔ ጋር ስትደርስማ አሳልፌ አልሰጣትም። እስከ መጨረሻው ታገላታለሁ። ይሄን ያክል ቦታው ምን ስለሆነ ነው ብዙ ሰዎች ያለቁላት? ይገባሃል? ቦታዋን አሳልፌ ብሰጣቸው እንዳልነበር ነው የሚያደርጋት። ሊንከባከቧት ሳይሆን ለጥቅማቸው ሲሉ ሊያፈራርሷትም። አንተ ጎበዝ ነህ። እኔ በሆንስ ከሆነ እጅ ሰጥቼ ነበር። አሁን ግን ነገር ሁሉ ገባኝ። ላግዝህ እችላለሁ። መረከብ ያለበት ሰው እስኪረከብ እኔ ጋር አንድ ሀሳብ አለኝ። ራው ሲጥራበት ተስማምተን ብዬ እነግራቸዋለሁ። ከዚያ ያኔ አንተ ሲያስፈርሙ እኔ እገላቸዋለሁ። አይሆንም፣ ሲያስፈራሩ ሰምቻለሁ። ይቅርብህ ልጅ። እሱስ ልክ ነህ። እኔ መሬት ያልሰጥም ስል ሚስትና ልጅን ይዘውብኝ ነው እነሱ ባረኝ የቀረው። አሁን ግን እንደገባኝ ከሆነ ከነፍስ ይልቅ የነገር ርስት ትምህርት ታስፈልጋለች። ስለዚህ አሁን እንጀምረው። ጌቶች ረሃብና ጥሙ ሲጠናበት እሺ ማለት አልቀረም። እንዲህ መስማማቱ ላይ ቀረ ሚስቱን አሳጣት። በሉ እንሂድ።
አስቀምጠው። አሁን ጥሩ ብለሃል። በልን ካፈር ካጂ ካስገር ይካርከኝ ማማ ለወንድማ አይማ አያት ይችርስ ከወትሮው አሸርቃለች። እንዴት አምሮባት መሰለህ። ልክ ብለሃል። አሁን እነኛ ፈላጊዎች አንቀላፍተዋል። የዚች ሀገር ጠላቶች መቼም አይተኙ። ስለዚህ ጠንከር ብለህ በንቃት መጠበቅ አለብህ። ለመጪው ትውልድ ማስረከብ አለብን። ርስቱ ቅኔው ነው፣ ሰሙ ዋጋው ነው፣ ወርቁ ደግሞ ሀገርህ ናት። ስለዚህ ለዚች ሀገር ከአንዴም ሁለቴ ሶስቴ ብትሞትላት ክብር ነው። እኔም የሞትኩ እንደው አደራ። አይ ከየው በኋላማ ምን ስራ አለ ብለህ ነው? የሀገርና የርስትን ፍቅር ካንተና ከሚስት ተምር ነፍሷ በሰላም ይረፍና። እሷማ እንዴት አይነት ታጋይ መሰለች። ነገሩ ከሆነ ድፍን 3 ዓመት ሞላው። በጊዜ በላሁን ወደ ውስጥ እንግባ። ከተለያዩ ፍሬዎቿ አንድ አድርገን እንመገብ። አይ የተለያየ ፍሬ እንዴት አንድ ይሆናል? በል ሀገሬ ሚስጥር ናት ያልኩ ለዚህ ነው። ግን የተለያዩ ፍሬዎች ቢኖራትም በውስጧ አንድ ናቸው። ስለዚህ እንሂድ አሁን። እንግዲህ እንሂድ። አንተ መቼም ጨዋታ ያልቅበት አወጋኝ እኮ በል በላማ። አይ አንተ እንደው እንትን አልፎ አለ ልጅ ለልጁ ስም ሲያወጣ ያገሬ ሰው እስቲ ቀደም በል። አያት ይችል ያቺ ጀግና ለዚህች ስትል ነው የተጋደለችው። እናንተም ጠንካራ ሆነ ጠንክረው ሀገርን ጠብቅ። የት የለም ይሞትላታል። አንተ ጀግና ነህ። ዋዛች አሰለ አሁን እንደው